በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። እነ ጆን ዳንኤል ከእስር እንዲፈቱ ፍርድ ቤቱ ውሳኔ ሰጠም። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ፍርድ ቤቱ ትዕዛዝ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል በእስራት እንዲቀጡ ወስኖ ነገር ግን እስካሁን የታሰሩት በቂ በመሆኑ ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህ መሰረት እንግዲህ አንደኛ ተከሳሽ የነበረው ጆን ዳንኤል በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እንዲቀጡ ፍርድ ቤት ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ውሳኔ አስተላልፈዋል። ሰበር ዜና ተሰምቷል። እነ ጆን ዳንኤል ከስር ተፈተዋል። ጓደኞቹን ጨምሮ የልጁን እናት እንዲሁም ጆን ዳንኤል ራሱ ከስር መለቀቃቸውን ዛሬ ከቤተሰብ ምንጮች ያገኘሁት መረጃ ያመለክታል። ታዲያ ከ15 ቀን በኋላ ይለቀቃሉ የሚለው መረጃ ሙሉ በሙሉ ሐሰት ነው። እነ ጆን ዳንኤል በዚህ ሰዓት ከእስር መለቀቃቸው ተሰምቷል። እጅግ በጣም አስደሳችና ሰበር ዜና ተሰምቷል። ጆን ዳንኤል እና ናዮን ጨምሮ 5ቱም ተከሳሾች ከእስር መፈታታቸው እየተነገረ ነው የሚገኘው። እንደሚታወቀው ነሐሴ 16 2016 ዓመተ ምህረት ጆን ዳንኤልን ጨምሮ 6ቱም ተከሳሾች በአውሮፕላን ውስጥ ሁከትና ብጥብጥ በመፍጠር እንዲሁም ደግሞ የኮምፒውተር ሕግን በመተላለፍ ክስ ተመስርቶባቸው ከ1 ዓመት በላይ የፈጀ አጓጊ የሆነ የፍርድ ቤት ውሳኔ ሲከታተሉ እንዲሁም ደግሞ ህጋዊ ሂደቶችን ሲከታተሉ እንደነበረ የሚታወቅ ነገር ነው። በዚህ ሰዓት ግን ፍርድ ቤቱ እስካሁን ድረስ የታሰሩት ጊዜ በቂ ሆኖ በማግኘቱ እንዲሁም ደግሞ ግምት ውስጥ በማስገባትና በማስላት በቂ ሆኖ በማግኘቱ ከእስር እንደፈታቸው መረጃዎች እየወጡ ነው የሚገኙት። እጅግ በጣም የሚያስደስት እንዲሁም ደግሞ ጓደኞቻቸውን ጨምሮ አድናቂዎቻቸው የእነሱ መፈታት እንዲሁም ደግሞ በእነሱ ጉዳይ ላይ አጓጊ የሆነ የፍርድ ሂደት ሲከታተል እንደነበር የሚታወቅ ነገር ነው። በዚህ ሰዓት ከእስር ተፈተዋል። ሁላችሁም እየገባችሁ እንኳን ደስ አላችሁ በሏቸው። የመረጃው ባለቤት ቲክቫህ ኢትዮጵያ ነው። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቱን ተጭናችሁ ቤተሰቡን መልካም